ሃይ እንዴት ናችሁ? ሰላም ነው። እንግዲህ አንዳንድ ጊዜ እግዚአብሔር የተሻለ ነገር ሊሰጠን ሲፈልግ ከምናስበው ነገር በላይ ካሰብነው ነገር በላይ ከፍ አድርጎ ሊሰጠን ሲፈልግ እግዚአብሔር የሆነ ነገራችን ይነጥቀናል ወይም ደግሞ የምንመካበትን ነገሮች ይከልልና እንዳይሆን ያደርገዋል። ያ ማለት የተሻለ ነገር እጥፍ ሊሰጥ ሲፈልግ ማለት ነው። ሱራን እንዳያችሁት ኦኬ ፓስታ ላይ ተወዳድሮ ከፍተኛ ቪው ነበረው። እሸለማለሁ ብሎ ጓግቶ ነበር የመጣው ግን አላሸነፈም። ያንን ስሜቱን ምንም ሳይደብቅ ወጥቶ ፕሮግራሙን አቋርጦ እያለቀሰ ስሜቱን ገልጾ ነበረ። በጣም ሁላችንም አዝነን በጣም እንትን ብለን ነበረ። ግን እግዚአብሔር ደግሞ የተሻለ ነገር ሲያስብ ምንድነው ላንተ የሚገባ ይሄ አይደለም የሚገባ ህዝብ ውስጥ ገብተህ ነው ማግኘት ያለብህ ብሎ አረብ ሀገር ያሉ ወንድሞቻችን እያስተባበሩለት ትላንትና ጀምሮ ብዙ ነገር አይተናል። ዛሬ ደግሞ አዶናይ መጥቶ 100,000 ብር ሰጥሃለሁ አሉ። ካገኘሁት ነገር ላይ 100,000 ብር ሰጥሃለሁ አሉ። አያችሁ እግዚአብሔር እዛ ጋር የከለከለው ነገር ለምክንያት ነው። እግዚአብሔር አይተኛም፣ ሁላችንንም ያይናል። ዛሬ የጨለመባችሁ ነገሮች አልሳካ ያላችሁ ብትጥሩ አልሆን ያላችሁ ነገ እግዚአብሔር የተሻለ ነገር ያዘጋጀላችሁ ነው ያለው። ስለዚህ እግዚአብሔርን ተስፋ ማድረግ ትልቅ ነገር ነው። መብርሃን ደግሞ ይኸው አዶናይ 100,000 ብር ሰጠው። ትላንትና ብዙ ገንዘብ የተሰባሰበለት ነው። በጣም ብዙ ሰዎች ማስታወቂያ ላይ ያሰሩት ቃል ገብተውለታል። አያችሁ እግዚአብሔር የተሻለውን ነው የሚሰጠን። ስለዚህ በህይወታችን ተስፋ ሳንቆርጥ እግዚአብሔርን ይዘን ወደፊት መጓዝ ነውና ዛሬ የተነጠቅናት ነገር ምክንያት ይኖራታል ብለን ማሰብ ነውና እግዚአብሔር ሁሌም አይሳሳት። ቴንኪው። ኮፒ ሊንክ እና ፎሎ ማድረግ እንዳይረሳ።